ፍቅረኛዋን 500,000 ብር የኢትዮጵያ ከፍላ አረብ ሀገር ካመጣችው በኋላ አላቅሽም አላት። በስልክ አይተዋወቁም። ቤተሰቧን አያቅም፣ ቤተሰቡን አታቅም። ኒካህ የላቸውም። እሷ የምትኖረው እዚህ አረብ ሀገር፣ እሱ የሚኖረው እዛ ኢትዮጵያ። በስልክ ብቻ ነው 2 ዓመት አብሮ በስልክ የቆዩት ማለት ነው። ከዛ የኢትዮጵያ 500,000 ብር ከነ ፕሮሰሱ ጨርሳ አረብ ሀገር ካመጣችው በኋላ 5 ወር ሳይሞላት አልፈልግሽም አላት። ሌላ ሴት አገባ። እኔ የምለው ግን አረብ ሀገር ላይ የምትኖሩ ሴቶች ማለት ነው፣ አንዳንዶቻችሁ፣ ሁላችሁም ማለት አይደለም፣ በጣም ጨዋ የስራ አላማ ያላቸው ምናምን ሴቶች አሉ። አንዳንዶቻችሁ ግን ወንድ በብር አይገዛም፣ ወንድ ልጅ በመልክ አይገዛም። ፍቅር በጥቅማ ጥቅም በመልክ በብር አይገዛም። ፍቅር የሚገዛው ፍቅር ራሱ ብቻ ነው። እንደው ይሄንን ወቁ እስቲ። ቲክቶክ ላይ አንዳንድ ሴቶችና የሚሰጧችሁን ምክር ስሙ። ወንድ ልጅ ይውላችሁ ለካንድ ነገር ነገራችሁ። ኢትዮጵያ ውስጥ በአሁን ሰዓት ኑሮ በጣም ውድ ነው። ወንድሞቻችን በአሁን ሰዓት ተመርቀው ስራ አጥተው ይኸው በየቦታው ቁጭ ብሎ ነው የአረብ ሀገር ሴት እየጀነጀኑ ያሉት። ሌላው ደግሞ ኢትዮጵያ ውስጥ በአሁን ሰዓት ሁሉም ስልክ አለው፣ ሁሉም ቲክቶክ ይጠቀማል። በአሁን ሰዓት ደግሞ የአረብ ሀገር ሴት ደከመ ጎኗን ያውቃሉ። ስለዚህ መጥተው አንቺን ጀነጀነሽ ማለት ነገ ያገባሻል ማለት አይደለም። ቢያንስ ሂዳችሁ ኒካህ አድርጋችሁ አንድ ላይ እስከምትኖሩ እንኳን ትዕግስት አታደርጉም? አንቺ ያለሽው አረብ ሀገር፣ እሱ ያለው ኢትዮጵያ። በአካል አታውቂው፣ ቤተሰቡን አታውቅ፣ ምንነቱን አታውቅ። በስልክ ብቻ 2 ዓመት ቪዲዮ ስሩልን፣ ፎቶ አለ። ማን ነው ቪዲዮ የሚሰራው? ማን እብድ የሆነ ሰው ነው? እኔ ካሁን በኋላ በእንደዚህ ነገር ወላሂ ተመክራችሁ እንኳን አይገባችሁም። እንደው ደደብ የሚለው ቃል ራሱ አይገልጻችሁም። አንዳንዶቻችሁ ደደብ፣ ነፈዝ የሚለው ቃል ለእናንተ ይበዛባችኋል። ስሪ፣ ብርሽን ያዢ። አሁን ይሄ 500,000 ብር ተጨማሪ 500,000 ብር ጨምረሽ ኢትዮጵያ ውስጥ የራስሽ ደና ስራ መስራት ትችያለሽ። አንቺ ደደብ፣ ደና ስራ። አው ለሱ የሰጠሽው 500,000 ብር አንቺ በብርሽ ገዝተሽዋል አይደል? እሱ ብር ስለሰጠሽው አረብ ሀገር ስላመጣሽው ብቻ የሚያገባሽ መስሎሻል አይደል? ያን 500,000 ብር 500,000 ብር ተጨማሪ ጨምረሽ፣ እንደውም ተይው ሌላ ጨምር። ያ 500,000 ብር ብቻውን ኢትዮጵያ ሄደሽ ወላሂ የራስሽ መካከለኛ የሆነ ስራ መጀመር ትችያለሽ። አንቺ ግን ገዝተሽዋል በብርሽ ወንዶ ማለት ነው እንዴ! እንዴት እንዶ ፈሩ። ቢያንስ ኒካ እንኳን የላችሁም እኮ እንዶ ቀለበት እንኳን ተወጥ፣ ቀለበት ነው የሚባለው በክርስቲያን። ኒካ እንኳን አታርጉም እኮ ባልሽ እንኳን አይደለም። እንደው ባሏ የሆነ ታምጣ ችግር የለም። እኔ ለባለ ትዳሮች አይደለም ባልሽ ሆኖ ምናምን አይደለም። እዚህ ጋር አረብ ሀገር ሆናችሁ በአካል የማታውቁት ኒካህ የሌላችሁ ወንድ የምታመጡ ሀቢብቲ፣ አንቺ አምጥተሹ ነገ ለሌላ ሴት ነው የምታመጩ። ለሌላ ሴት ጓደኛሽ ባሏ አመጣች ማለት አንቺ ፍቅረኛሽ ወደ አረብ ሀገር ስታመጩ ባልሽ ይሆናል ማለት አይደለም። ምን ይሻላችኋል? ውይ ተመክራችሁ አይገባችሁ። ከምታዩት ነገር አትማሩ። አንቺ የአረብ ሀገር መዳም ነይ ወዲ ሽኒ ምናምን ያለች ያመነጫጨቀችሽ ያመጣችሽ ለማታውቀው እንደተሰጫለች ይገባችኋል። ወላሂ ላዚም ተው ተው ተው። ሰው የሚላችሁ እንደው ፈጣሪ ለእናንተ ወላሂ ምንም ቃል የለኝም፣ ግን እንደው ይበቃችኋል። በቃ ብራችሁን ያዙ። ወይ ምን ነው ወንድምሽ ብታወጪ አሁን በዛ ብር፣ እህትሽ ብታወጪ በዛ ብር፣ ነገ ቢያንስ ቢቸግርሽ ከጎንሽ ይሆናሉ። ይሄው የምን ከላስ የወጣ ነገር አይመለስም። አዎ ኢትዮጵያ አሁን ወንድሞቻችን ኑሮ ውድ ነው ሀቢብቲ። እንዴት አድርጌ ከሀገር ልውጣ ነው? እንዴት አድርጌ ማልጀጅን? የትኛዋ ሴት እጄ ላይ ላስገባ? ምን ላግኝ? አይፈረድም። ሀገራችን ኑሮ ውድ ነው። ሰው ሊያብድ ነው። ያንቺን ድክመት ትንሽ ነገር በቃ ምንድነው እናንተ ምንድነው እንደው ምንድነው የሚሻላችሁ እንደው ፈጣሪ